ዋትስአፕ ጋይስ እንዴት ናችሁ አላችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ነው ይዤላችሁ መጣሁት ማለት ነው። ዛሬ ወርልድ ካፕ ሂሮ መጥቷል ማለት ነው እና እሱን እንሞክራለን። እናንተስ ሞክሩ። ማን ደረሳችሁ? እስቲ እናንተም ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ ያደርጋችሁ ተመልከቱ። አዲስ ከሆናችሁ ደግሞ ይሄ ቻናል ስለ ዲኤልኤስ የምናወራበት ነገር ስለሆነ የሆነ ቀን ስለ ዲኤልኤስ ግራ የሚያጋባችሁ ነገር ሲኖር ይሄ ቻናል ድጋሚ መምጣታችሁ አይቀርም። የዘኔን ከምታደርጉ አሁንም ሰብስክራይብ አድርጉ። አሁን ደግሞ ወደሱ እንሂድ ማለት ነው። እሺ ከፍታለን። ይሄው እንደምታዩት እነዚህ ናቸው። ሮላንዶ፣ ሜሲ፣ ደብሪዮን፣ ሮድሪዝ፣ ናቫስ፣ ፔርሲ እንደምታያቸው ናቸው። እዚህ ጋር ዋከር አለ። ከነዚህ ውስጥ እስቲ የመድረስ ቻንሳችን ነው ይኸው እዚህ ጋር እንደሚያሳየው 7.8 ነው እና በጣም ሪስክ ያለው ነገር ነው። የሚወስድባችሁ ዳይመንድ ደግሞ በጣም ከባድ ነው። እዚህ ጋር ከሶስቱኛ የምንወስደው ሌጀንደሪ ውስጥ ነው ማለት ነው እና ያለን እድል አንዴ ነው መሞከር የምችለው። ይኸው ሊሚት ታይም ኦን ይላል። በቀን ይሁን በቀን መሰለኝ አንድ ጊዜ ብቻ ነው መሞከር የምችለው። አብረን እንሞክራለን። ወደሱ የመድረስ ቻንሳችን 7% ነው። ኦኬ የደረሰኝ አይመስለኝም። ይመስላችኋል? ሌላ ተጫዋች ነው የደረሰኝ መሰለኝ። ሌላ ነው የደረሰኝ። በጣም ያስጠላል። ሎክታኩ በጣም የሚደብር ነው እና የመድረስ ቻንስ 7 ነው። እኔ ይሄ ደርሶኛል። እናንተስ ማን ደረሳችሁ? ይመቻችሁ።